የልጅነት ፍቅራችሁ በአንድ በኩል፣ በሌላ በኩል ደግሞ በዚህ ሁሉ ከባድ ጊዜ ከጎናችሁ ያልተለየ ሰው። የዛሬዋ ጀግናችንም በዚህ ምርጫ መሃል ላይ ነች። እናንተ በሷ ቦታ ብትሆኑ ማንን ትመርጡ ነበር? ሀሳባችሁን በኮሜንት ላይ አሳውቁኝ። ታሪካችን የሚጀምረው መዝፈን ህይወቷ የሆነችው ኒኖና በሙዚቃ ፍቅር የሰከረው ሞ የተባሉትን ሁለት ህፃናት በማስተዋወቅ ሲሆን ቆይ ከዛ በፊት አሁን ላይ 800 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። በአንደኛ ደረጃ ትምህርት ቤት ሳሉ የጀመረው ጓደኝነታቸው የኒኖን ድምፅ እንደ ጣፋጭ ዜማ የሚሰማው ሞ ሁሌም ከጎኗ መሆንን ስለሚሻ በጊዜ ሂደት እየጠነከረ በመሄዱ ሌሎች ጓደኞቻቸው እንኳን በቅርበታቸው እስከ መቅናት ይደርሳሉ። አንድ ቀን ከሰዓት በኋላ ጀንበር በባህር ላይ ስትጠልቅ በምትፈጥረው ውብ እይታ ስር ጊዜ ሲያሳልፉ ወደፊት ህይወት ብትለያያቸው እንኳ የእሷ ድምፅ ሁሌም እንደሚያገናኛቸው በማሰብ ሞ ልብ የሚነካ ቃል ይገባላታል። ግን ህይወት እንደ ፊልም አይደለችምና ይህ ጣፋጭ የልጅነት ህልማቸው የኒኖ ቤተሰብ በድንገት ከከተማው ለመልቀቅ በመገደዳቸው በአንድ አሳዛኝ ምሽት በድንገት ይበተናል። በዚህ የተነሳ ዳግመኛ ለመገናኘት ትንሽ እንኳን እድል ሳያገኙ ይለያያሉ። ከመሄዷ በፊት ለመጨረሻ ጊዜ ሞን ለማግኘት በምትችለው ፍጥነት ወደ ባህር ዳርቻው ስትመለስ ባዶ ስፍራና የሞገድ ጸጥታ ብቻ ስለሚጠብቃት ልቧ በከፍተኛ ሐዘን ይሰበራል። በአዲሱ ቤቷም ዳግም ላታየው እንደምትችል ስታስብ ሌሊቱን ሙሉ እንባዋ ሳያቋርጥ ሲፈስ በማደሩ ይህ የመለያየት ሐዘን በላይዋ ላይ ጥልቅ የስሜት ጠባሳ በመፍጠር ትዝታው ሲመጣባት ትንፋሽ እስኪያጥራት ድረስ ጥልቅ ጠባሳ ጥሎባት አለፈ። 6 ዓመታት እንደ ዋዛ ቢከንፉም በልቧ ውስጥ የተፈጠረው ጥልቅ ጠባሳ ግን ጊዜ ሊሽረው የማይችል ህያው ቁስል ሆኖ ይቀጥላል። አሁን ጊዜው ነግዶ የ18 ዓመት የሁለተኛ ደረጃ ተማሪ የሆነችው ኒኖ የልጅነት ትውስታዋንና ያልተቋጨ ተስፋዋን ሰንቃ እንደ ልማዷ ወደ ባህር ዳርቻው ትመጣለች። ምክንያቱም ለዓመታት በልቧ ውስጥ ያቆየችውን ሞን አንድ ቀን በዚሁ ቦታ እንደምታገኘው አጥብቃ ታምናለችና። በዚሁ ትምህርት ቤት ደግሞ በጊታር ችሎታው ሴቶችን የሚያቀልጠው ዩዙ አለ። ዩዙ ጊታር ከመጫወት ባለፈ ዘፈኖችን በመጻፍና በመደርደር ከፍተኛ ችሎታ ቢኖረውም አሁን ላይ ግን የባንዱ አባላት የሆኑት ኮረስና ሃሩኖ እስካሁን ስላላጠናቀቀው አዲስ ዘፈን ሲጠይቁት መልስ ያጣል። እውነትም የአርቲስት ነገር ተመስጦ ካልመጣልኝ ብሎ ዓመቱን ሙሉ ይቀመጣል። ዩዙ ለባንዱ ዘፈኖችን የመድረስ ሙሉ ኃላፊነት እንዳለበት ቢያውቅም የዘፈኑን ተመስጦ ያገኘው በልጅነቱ በባህር ዳርቻ ካገኛትና ልብ የሚነካ ዜማዋ በህሊናው ከተቀረጸበት አሊስ ከተባለች ልጅ በመሆኑ እሷን ዳግም ማግኘት እስካልቻለ ድረስ የጀመረውን ዜማ መቋጨት አይችልም። አንድ ቀን ዩዙ በሙዚቃ ክፍሉ ውስጥ ሆኖ ያቺን ከአሊስ የሰማትና ከአእምሮ ልጠፋ ያልቻለችውን ዜማ በፒያኖ ሲጫወት ልቡ በናፍቆት ይሞላል። ልክ በዚያው ቅጽበት በኮሪደሩ የምታልፈው ኒኖ ይህንን በደንብ የምታውቀውን ዜማ ስትሰማ ልቧ በድንጋጤ እየመታ ያለምንም ማመንታት ወደ ክፍሉ ትገባለች። በፊቷ ፒያኖ ሲጫወት የምታየው ዩዙ ያ በልጅነቷ በባህር ዳርቻ ያገኘችው ልጅ መሆኑን በቅጽበት ስታውቅ የዩዙን ዜማ ተከትላ ያንን የራሷን የልጅነት መዝሙር መዝፈን ትጀምራለች። የሰማውን ማመን ያቃተው ዩዙ የኒኖ ድንገተኛ መከሰት ቢያስደነግጠውም ድምጿን በሰማበት ቅጽበት ግን ለዓመታት ሲናፍቃት የነበረችው አሊስ እሷ መሆኗን ይገነዘባል። ከአሊስ ጋር ዳግም የመገናኘቱ ደስታ ልቡን ሲሞላውና በአንድ ትምህርት ቤት መሆናቸውን ማመን ሲያቅተው ሁለቱ ወደ ቀድሞ የባህር ዳርቻ ያመራሉ። በዚያም ኒኖ ለዓመታት ወደዚህ ቦታ የምትመላለሰው ሌላኛውን የልጅነት ጓደኛዋን ሞን ፍለጋ መሆኑን ትገልጽለታለች። ይህ በእንዲህ እንዳለ ኒኖ በናፍቆት የምትጠብቀው ሞ አሁን ላይ ህይወት እየተጫወተችበትና የወላጆቹን ዕዳ ለመክፈል ሲል ያለማቋረጥ ሙዚቃዎችን የሚያቀናብርና የሚሸጥ ስመጥር የሙዚቃ አቀናባሪ ሆኖ ህይወቱን ይመራል። ይሄ ነው ትክክለኛው የህይወት ትግል። አንደኛው ፍቅሬን አፈቀኝ ሲል ሌላኛው ዕዳ ሊከፍል ደፋ ቀና እያለ ነው። በመጨረሻ አሊስን ማግኘቱ በዩዙ ውስጥ የታፈነውን የፈጠራ አቅም ሲቀሰቅሰው ለረጅም ጊዜ ያቆመውን ዘፈን አጠናቆ ለባንዱ አባላት ያስረክባል። የባንዱ አባላት በዘፈኑ ጥራት እየተደመሙ ይህን ስራ ለመጨረስ ለምን ይህን ያህል ጊዜ እንደፈጀበት በውስጣቸው ቢገረሙም ዩዙ አንድ ሚስጥር እንዲጠብቁለት ይጠይቃቸዋል። የባንዱ ዋና ድምፃዊት ማዩ ለእሱ ያላትን ስሜት ስለሚያውቅ ከአሊስ ጋር መገናኘቱ ልቧን እንዳይሰብርና ቅናት እንዳይቀሰቅስባት በመስጋት እውነታውን ከእሷ እንዲደብቁለት ይማጸናል። ጊዜ ግን ሚስጥር አይደብቅምና ማዩ በሙዚቃ ክፍሉ ውስጥ በኒኖና በዩዙ መካከል ያለውን ልዩ ቅርበት ስታስተውል በቅናት ትንበለበላለች።
ከሁሉም በላይ ደግሞ ኒኖ ማለት ዩዙ ለዓመታት ሲፈልጋት የነበረችው ሚስጥራዊቷ ኤሊስ መሆኗን ስትረዳ የዩዙን ፍቅር የማግኘት ተስፋዋ ሙሉ በሙሉ ሲሟጠጥ ይሰማታል። ይህ ስሜትም በማግስቱ ባንዱን ለመልቀቅ እንድትወስን ይገፋፋታል። ይህ ውሳኔዋ የባንዱን የወደፊት ህልውና እንደ ጎርፍ ሊያጥበው አደጋ ላይ በመጣሉ የቀሩትን አባላት በከፍተኛ ሐዘን ይውጣቸዋል። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉን ደግሞ ሳብስክራይብ ማድረግ አይረሳ እንላለን። ወደ ታሪካችን ብዙም ሳይቆይ ኒኖ ልቧ በተስፋ ተሞልቶ ወደ ሙዚቃ ክፍሉ ስታመራ ትናንት ምሽት ያገኘችውን የሞ ኤጀንሲ የዝማሬ ውድድር ዜና ለዩዙ በደስታ ታጋረዋለች። ይህንን ስትነግረውም የምታወራለት ሞ የናፈቀችው የልጅነት ጓደኛዋ መሆኑን ቅንጣት ታህል አትጠራጠርም። በመሆኑም ከሱ ጋር ዳግም የምትገናኝበት እድል በመፈጠሩ ፊቷ በደስታ ይፈካል። በሙዚቃ ክፍሉ ውስጥ ሳለች ግን የማዩ እጅግ በጣም ዜማ ያለውና ልብን የሚማርክ የዝማሬ ድምፅ ጆሮዋን ሲቆጣጠረው ከሷ ተጨማሪ የዝማሬ ቴክኒኮችን ለመማር ከፍተኛ ፍላጎት ያድርባታል። መጀመሪያ ላይ ማዩ በኒኖ እና በዩዙ ቅርበት ስለምትቀና ጥያቄዋን ውድቅ ብታደርግም ስለ ሞና ስለ ውድድሩ ስትሰማ ግን አንድ ብልጠት በህሊናዋ ይመጣላታል። ኒኖ ከሞ ጋር እንድትገናኝ ከረዳቻት ከዩዙ እንደምትለይ በማሰብ ይህም ለሷ ከዩዙ ጋር የምትቀራረብበትን እድል እንደሚፈጥርላት በቀን ህልሟ ስላሰበች ኒኖን ለማስተማር ትስማማለች። ይህ በእንዲህ እንዳለ ማዩ ባንዱን ለመልቀቅ መወሰኗን ለፕሮዲሰራቸው ስታሳውቅ በተለይ ዩዙ እንደገና መጻፍ መጀመሩን ከግምት በማስገባት በውሳኔዋ ጥልቅ ጸጸት ይሰማዋል። እሷ ግን በውሳኔዋ ጸንታ ትቀጥላለች። በሌላ በኩል ሞና የምርጫ ቡድኑ የተወዳዳሪዎችን የድምፅ ቅጂዎች ሲያዳምጡ በድንገት አንድ የታወቀ ድምፅ ጆሮውን ሲነካው ደንግጦ ቀና ይላል። ይህ ድምፅ በተደጋጋሚ ሲናፍቀው የነበረው የኒኖ መሆኑን በቀላሉ ቢለየውም ሁላችንም እንደጠበቅነው በደስታ ከመፍካት ይልቅ ፊቱ ላይ አመድ የነሰነሱበት ይመስል በቀዝቃዛ ስሜት ይዋጣል። ወዲያውኑም ቡድኑ ስሟን ከውድድሩ ዝርዝር ውስጥ እንዲሰርዝ በጥብቅ ያዛል። ነገር ግን ከሱ እውቅናና ፍላጎት ውጪ ቡድኑ ኒኖን በውድድሩ ውስጥ ለማካተት ይወስናል። የውድድሩ ቀን ደርሶ ኒኖ ወደ ስፍራው ስታመራ ባላሰበችው አጋጣሚ ማዩን በዝማሬው ላይ ተሳታፊ ሆና ስትመለከት በድንጋጤ ትዋጣለች። ብዙም ሳትቆይ የመድረክ ተራዋ ሲደርስ ልቧ ከሞጋ በነበራቸው ትዝታና ናፍቆት ተሞልቶ ያንን የጋራ ዘፈናቸውን ማንቆርቆር ስትጀምር በዚሁ ቅጽበት በተመልካቾች መካከል ሆኖ ሲያዳምጣት የነበረው ሞ በሚሰማው ነገር ማመን አቅቶት ከተቀመጠበት በመነሳት በቀጥታ ወደ ድምፅ መቆጣጠሪያ ክፍል በማምራት ሙዚቃውን በቅጽበት ያስቆመዋል። እውነትም የፊልም ነገር። እኛ ገር እኮ እንዲህ አይነት ነገር ቢፈጠር መብራት ጠፋ ተብሎ ነው የሚታሰበው። በተፈጠረው ያልተጠበቀ ክስተት ግራ በመጋባት ዙሪያዋን ስትቃኝ አይኖቿ ሞ ላይ ሲያርፉ ለምን ይህን እንዳደረገ ለመጠየቅ ከኋላው ተከትላው ትሮጣለች። እሱ ግን በመምጣቷ የተደሰተ ከመምሰል ይልቅ ከሷ መሸሹን ሲቀጥል በውስጧ የነደደው የተስፋ ብርሃን ሁሉ ይሟጠጥና ዓለም በላይዋ ላይ የሚፈርስባት ይመስላታል። በዚህ በተሰባበረ ልቧ በዶፉ ዝናብ ውስጥ ሆና ስታለቅስ ዩዙ ከየት መጣ ሳይባል ደርሶ ወደ እሷ አስጠግቶ ሲያጽናናት የብቸኝነት ስሜቷ ለጊዜውም ቢሆን ይቃለላል። በማግስቱ ግን የሞ ድርጊት እንደ እንቆቅልሽ አእምሮዋን ሲያስጨንቀውና ደረቷ ላይ የመወጠር ስሜት ሲፈጥርባት በመጨረሻም በውስጧ የሚብሰለሰለውን ስሜት መቆጣጠር ሲያቅታት ወደ ህንፃው ጣሪያ ላይ በመሮጥ በሙሉ ኃይሏ ከጮኸች በኋላ በትምህርት ቤቱ ያሉ ተማሪዎች በሙሉ እስኪሰሟት ድረስ በከፍተኛ ድምፅ መዝፈን ትጀምራለች። ይሄ ድምፅ ነው እንግዲህ ባንዱን የሚያድነው። ከሰሚዎቹ መካከልም የዙና የባንዱ አባላት በድንጋጤና በአድናቆት ተውጠው ያዳምጧታል። የኒኖ ድምፅ ለመጀመሪያ ጊዜ በጆሮዎቻቸው ውስጥ ሲያስተጋባ በውስጡ ያዘለው ጥሬ ኃይልና አስደናቂ ተሰጥኦ የዩዙንና የባንዱን አባላት ልብ ወዲያውኑ ይማርካል። በዚህም የተነሳ እሷን የባንዳቸው ዋነኛ መለያ እንድትሆን በመፈለግ ዋና ድምፃዊ እንድትሆንላቸው ጥያቄ ያቀርቡላታል። ኒኖም ለረጅም ጊዜ ስትመኘው የነበረውን እድል በሯ እንዳንኳኳ በመቁጠር በታላቅ ደስታ ጥያቄያቸውን ትቀበላለች። በዚያው ምሽት ለመጀመሪያ ጊዜ ወደ ድምፅ ቀረጻ ስቱዲዮ በማምራት የሙከራ ቅጂ መስራት ሲጀምሩ ዩዙ በተለይ ለኒኖ ብሎ የጻፈላትን ዘፈን በራሷ አንደበት ስትዘፍንለት ሲሰማ ዜማውና ግጥሙ ትክክለኛ ባለቤታቸውን እንዳገኙ ስለሚሰማው በፊቱ ላይ ታላቅ የደስታ ስሜት ይነበባል። ከድምፅ ቀረጻው በኋላ ሁሉም ወደ የቤታቸው በሚያመሩበት ወቅት ዩዙ በመንገድ ላይ ሳያስበው ከሞጋ ሲገናኝ በወቅቱ ያገኘው ሰው የኒኖ የልጅነት ፍቅር መሆኑን ፈጽሞ አያውቅም። ሞ ግን የዩዙን ዜማ ለመስማት ባሳየው ከፍተኛ ፍላጎት የተነሳ
ሁለቱም ወደ ሙዚቃ ክፍሉ በመመለስ የዩዙን ዜማ በጊታር አብረው ይጫወታሉ። በሌላ በኩል ደግሞ ኒኖ ከኮረስና ከሃሩኖ ጋር ጊዜ ስታሳልፍ ዩዙ የጻፋቸው ዘፈኖች በሙሉ በእሷ ተነሳሽነት እንደተጻፉና ጥሩ ድምጽ ቢኖረውም በህመሙ ምክንያት የራሱን ስራዎች መዝፈን እንደማይችል ስትረዳ በድንጋጤና በግርምት ትዋጣለች። ብዙም ሳይቆይ የዩዙና የኒኖ ባንድ የመጀመሪያውን የሙዚቃ ዝግጅታቸውን በቴሌቪዥን ሲያቀርቡ ሞ ዝግጅቱን በአጋጣሚ ይመለከተዋል። የባንዱ ድምፃዊ ኒኖ መሆኗንና ጊታር ተጫዋቹ ደግሞ ትላንት ያገኘው ወጣት መሆኑን ሲረዳ ሁለቱ የህይወቱ ክፍሎች ባልጠበቀው መንገድ ሲጋጩበት ከደረሰበት ከፍተኛ ድንጋጤ የተነሳ በእጁ የያዘውን ጊታር ሳያውቀው ይለቀዋል። አያችሁ አይደል? ዓለም ጠባብ ናት የሚባለው ለዚህ ነው። የትላንት ጓደኛ የዛሬ ተቀናቃኝ ይሆናል። ይህንን ሁኔታ የተመለከተው የሞ የስራ ባልደረባው ለሞ በጥልቅ እንደሚያስብለት በሚያሳይ መልኩ በጭንቀት ይከታተለዋል። በሚቀጥለው ቀን የሞ ጓደኛ ኒኖ ወደ ሞ እንድትመለስ በማሰብ ጊታሩን ወስዳ ለሷ ትሰጣታለች። ይህም ኒኖ ሞ አሁንም ለሷ ስሜት እንዳለው እንድታስብ በማድረግ ግንኙነታቸውን እንደገና ለማደስ እድል ይፈጥርላታል። ኒኖም ከሞ የጊታር ስጦታ ከደረሳት በኋላ ልቧ በደስታ ሲሞላ ወዲያውኑ ለዩዙ ከነገረችው በኋላ ጊታር እንዲያስተምራት ትጠይቀዋለች። ዩዙ ግን የሚወዳት ልጅ ልብ አሁንም በሌላ ሰው እጅ መሆኑን በህመም እየተመለከተ በውስጡ በሚሰማው የቅሬታና የሐዘን ስሜት ልቡ ክፉኛ ይታመማል። ፍቅር ግን አያሰቃይም እንዴ? አንተ ለሷ ብለህ ስትለፋ እሷ ደግሞ ለሌላ ሰው ስትጨነቅ ማየት ከባድ ነው። ምንም እንኳን ሞ ይህን ሁሉ ጊዜ ኒኖን ከልቡ ለማውጣት ቢጥርም እውነታው ግን አሁንም እንደሚያፈቅራት ውስጡ ያውቀዋል። ይህ ስሜቱም አንድ ቀን የሙዚቃ ክፍል ውስጥ ኒኖ ተኝታ ሲያገኛት ይፈነዳበትና እራሱን መቆጣጠር ተስኖት በስውር ከንፈሯን ሰርቆ እሷ ከመንቃቷ በፊት በፍጥነት ከክፍሉ ይወጣል። ከቀናት በኋላ ደግሞ የዩዙ ባንድ ፕሮዲውሰር የሞ ኤጀንሲ አዲስ ተቀናቃኝ ባንድ እንደሚያቋቁም ሲያበስራቸውና የዚያ ባንድ ድምፃዊ ደግሞ ከዚህ ቀደም ከነሱ ጋር የነበረችው ማዩ እንደምትሆን ሲገልጽላቸው በማዩ ክህደት ልባቸው በሐዘን ይሞላል። የማዩ ከባንዳቸው የመውጣትና በሞ ኤጀንሲ ውድድር ላይ የመሳተፏ እውነተኛ ምክንያትም ይሄ እንደሆነ ግልጽ ይሆንላቸዋል። አንድ ያልታሰበ አጋጣሚ ኒኖን ለረጅም ጊዜ ስትናፍቀው ከነበረው ሞጋ በድጋሚ ሲያገናኛት አብሯቸው የነበረው ዩዙ ደግሞ ከሱ ጋር ሙዚቃ ሲለማመድ የነበረው ሰው ኒኖ በልቧ ውስጥ ስትፈልገው የነበረው የልጅነት ፍቅሯ መሆኑ እንደ መብረቅ ይገለጥለታል። ይህ የእውነት ግኝት በዩዙ ልብ ውስጥ ከባድ ማዕበል ሲፈጥር ሞ ግን አሁንም ኒኖን ለማስወገድ እንደሚፈልግ በሚያሳየው ቀዝቃዛ ባህሪው ግራ ያጋባታል። በዚህም የተነሳ ኒኖ በምትወደው ሰው እንግዳ ባህሪ ልቧ በከባድ የውዥንብርና የሐዘን ስሜት ውስጥ ሰጥሞ ይገኛል። ይህንን ሁሉ በዝምታ ሲከታተል የቆየው ዩዙ የኒኖን ስቃይ መታገስ ሲያቅተው ሞን ተከትሎ በመሄድ የዚህን እንግዳ ባህሪው ምክንያት ምን እንደሆነ ሊጠይቀው ይሞክራል። ሞ ግን ምንም አይነት ማብራሪያ ሳይሰጠው በንቀት ጥሎት ይሄዳል። ዩዙ ወደ ኒኖ ሲመለስ ስለ ሞ እያወራች ያለማቋረጥ ስታለቅስ ያገኛታል። የኒኖን በሚያንገበግበውና የሐዘኗን ጎርፍ ለመግታት በሚመስል ድንገተኛና ተስፋ በቆረጠ ስሜት ወደ እሷ ተጠግቶ ይስማታል። ምንም እንኳን ድርጊቱ ከልቡ ካለው ጥልቅ ፍቅር የመነጨ ቢሆንም ይህን ያደረገው ማልቀሷን እንድታቆም በማሰብ ብቻ እንደሆነ ይነግራታል። በሚቀጥለው ቀን ዩዙ ከሞ ጋር ዳግም ሲገናኝ የባንዱን የመጨረሻ የኮንሰርት ትኬቶችን ይሰጠዋል። ይህም ወደ ኮንሰርቱ መጥቶ ከኒኖ ጋር ያለውን ችግር እንዲፈታና እንደገና እንዲገናኙ እድል ለመስጠት የከፈለው ከባድ መስዋዕትነት ነበር። ይህን ተከትሎም ዩዙ ወደ ፕሮዲሰሩ በመሄድ ከኮንሰርቱ መጠናቀቅ በኋላ ባንዱን ለመበተን መወሰኑን ያሳውቀዋል። ምክንያቱም እስካሁን ድረስ ዘፈኖችን ለመጻፍ ብቸኛ የመነሳሳት ምንጩ የነበረችው ኒኖ በመሆኗ አሁን ግን ያ ስሜት በውስጡ ሙሉ በሙሉ እንደሞተ ተሰምቶት ነበር። ይህን ተከትሎ ሞ ኒኖን ለማናገር ወደ ትምህርት ቤቷ ከመጣ በኋላ በልጅነታቸው ትዝታ ወደ ተሞላው የባህር ዳርቻ ይዟት ይሄዳል። በዚያም ለረጅም ጊዜ ሲርቃት የነበረበትን ምክንያት ሲያስረዳት እሷ ስሜቷን ለመግለጽ በንጹህ ልብ ስትዘፍን፣ እሱ ግን ለገንዘብ ብሎ ሙዚቃ መስራቱ ከእሷ ጋር ሲወዳደር የበታችነት ስሜት እንዲሰማው እንዳደረገው በሐዘን ይናዘዝላታል። እውነትም ፍቅር ሲይዝ ክብርና ኩራት ሁሉ አፈር ነው የሚበላው። ከትምህርት ቤት መልስ ደግሞ ዩዙ ለኒኖ ከኮንሰርቱ በኋላ ባንዱን ለመበተን ማሰቡን ሲነግራት ኒኖ በውሳኔው ልቧ ቢሰበርም ምንም ማድረግ እንደማትችል ትረዳለች። ዩዙም ከኒኖ ጋር የመሆን እድሉን እንዳጣ ሲሰማው በባህር ዳርቻው ላይ የሮጠ ስሜቱን በእንባው ይገልጸዋል።
ከኮንሰርቱ ጥቂት ቀናት ቀደም ብሎ ዩዙ በመጨረሻው ኮንሰርት ላይ የሚጫወቱትን ዘፈን ለኒኖ ከሰጣት በኋላ ሞን በተመሳሳይ ቀን የራሱን ዘፈን ይዞላት ይመጣል። እስኪ እናንተ በኒኖ ቦታ ብትሆኑ የማንን ዘፈን ትመርጡ ነበር? ለዓመታት ስትጠብቁት የነበረውን የልጅነት ፍቅራችሁን ወይስ በዚህ ከባድ ሁሉ ጊዜ ከጎናችሁ ያልተለየውን? እኔ ግራ ገብቶኛል። ምርጫችሁን ኮሜንት ላይ ጻፉልኝ። በዚህች ወሳኝ ቅጽበት ኒኖ ከዩዙ ጋር ያሳለፈቻቸውን የደስታና የሐዘን ጊዜያት በሙሉ ስታስታውስ በመጨረሻም ልቧ ያዘነበለለትን የዩዙን ዘፈን ለመዝፈን ትወስናለች። በመሆኑም የእሱን ዘፈን መዝፈን ባለመቻሏ ሞን በከባድ ሐዘን ይቅርታ ትጠይቀዋለች። ኮንሰርቱ ከመጀመሩ በፊት ኒኖ ዩዙን ለማየት ወደ መድረኩ በስተጀርባ ስትመጣ ዩዙ በዚያች ቅጽበት ኒኖ ከሞ ይልቅ እሱን እንደመረጠች ይገነዘባል። በመሆኑም ልቡ ሊፈነዳ በሚደርስ የደስታ ስሜት ይዋጣል። በዚያች ምሽት የሚያቀርቡት ኮንሰርትም እጅግ በጣም አስደናቂ ከመሆኑም በላይ በኒኖና በዩዙ መካከል የነበረው የፍቅር ግንኙነት በይፋ የተጀመረበት ልዩ ምሽት መሆኑን ያበስራል። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋር የምትመለከቱትን ቪዲዮ ማየት እንዳትረሱ። ይመቻችሁ።